እግር ኳስ ቅሪላ ማንከባለል ነው ብላችሁ ለምታስቡ ለአንዳንድ ሰዎች ነው ይህ ቪዲዮ እጅግ አስገራሚ ልብ የሚነካውን የፖርቹጋልን ተግባር ላካፍላችሁ። በዓለም ዋንጫው ላይ ተጠባቂ ከሆኑት የብሔራዊ ቡድኖች መካከል አንደኛው የፖርቹጋል ብሔራዊ ቡድን እንደሆነ ይታወቃል። ታዲያ ባሳለፍነው ዓመት በአሳዛኝ ሁኔታ በመኪና አደጋ ሕይወቱን ያጣው የቀድሞ የሊቨርፑል ፖርቹጋላዊ ተጫዋች ዲዮጎ ጆታ ለማሰብ ሲሉ እንደምትመለከቱት የፖርቹጋል ተጫዋቾች እያንዳንዳቸው የሁሉም ስም ያለበት ብሬስሌት ፕራይም ሚኒስተሩ ማለትም የፖርቹጋል ፕራይም ሚኒስተር ሉዊስ ሞንቴኔግሮ አዘጋጅተው ለተጫዋቾቹ ሰጥተዋል። ታዲያ እዚህ 26 ስም ዝርዝር ውስጥ ያለበት የብሔራዊ ቡድን ሙሉ ስም ዝርዝር የተካተተበት ይህ ብራስሌት ላይ ሕይወቱን በመኪና አደጋ ያጣው የዲዮጎ ጆታ ስምም +1 ወይም ደግሞ ሲደመር 1 አድርገው 26 ስኳድ ሜምበሮች አሉት 27ኛ ሜምበራችን ነው በማለት እጅግ በሚያስገርምና ልብን በሚነካ ሁኔታ ሕይወቱን ያጣውን ዲዮጎ ጆታ አሁንም ከኛ ጋር ነህ በማለት እንግዲህ መታሰቢያነቱን አሁንም እያደረጉለት ይገኛሉ። በርካቶች የእግር ኳስ ቤተሰብን ልብ የገዛ ተግባር ነው እንግዲህ የፖርቹጋሉ ፕራይም ሚኒስተር ማድረግ የቻሉት። እናንተ ስለዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።